አላሁ ስብሓነሁ ወተዓላን ስላስገረመው ሰሓቢ ሰምታችሁ ታውቃላችሁ? አላህ በጣም ተገረመበትና ሳቀ ይላል። አላህ ነው የሳቀውና አንድ ጊዜ ነቢ መሐመድ ሰለላሁ ዐለይሂ ወሰለም መስጂድ እያሉ ይመጣል ሰሓቢዩ፣ በጣም ርቦታል። መሄጃ ሲያጣ ወደ ነቢ መጣ። ያ ረሱለላህ አልጁዕ ራበኝ አላቸው። ወደ ነቢ ነው ሄደው፣ ወደ ሌላ ሄደምና ነቢ እንደሚመግቡት እርግጠኛ ስለሆነ ከዛ ወላሂ ማበላ የለኝም እስኪ ሚስቶቼ ልጠይቃሉና የአንዳንዱ ሚስቶቻቸው በር እንቆረቆሩ ይባላል። ሱብሃንአላህ። ከዛ هل عندكم اكل እንደው ምግብ ይኖራችኋል ምንመገበው ብለው ጠየቋቸው ይባላል። ወላሂ የሚያጅባችሁ ሁሉም ሚስቶቻቸው ما عندنا الا الماء ውሃ ነው ያ ረሱላህ እኛ ዘንድ ያለው ምንም የለንም አሉ። ሁሉም ሚስቶቻቸው ግራ ሲገባቸው ወደ መስጂድ ሄዱና ሰሃቦቹን ሰብስበው እስኪ ማን ነው ይሄንን ሰሃቢ ይሄንን የኔን ባልደረባ አርቦታል ማን ነው የሚመግብልኝ አሉ አለይሂ ሰላቱ ወሰላም። ከዛ ሰሃባው ሁሉ ጸጥ አለ፣ የሚመግበው የለውም። ከዛ አንደኛው ሰሃባ በድፍረት ያ ረሱላህ እኔ መግበዋለሁ አለ። ይሄ ራሱ ሰውዬ የሚመግበው የለም በግምት ነውና ሱብሃንአላህ አጂብ። ይዘው ሂድና መገበው አሉት ማለት ነው። መንገድ ላይ ያለው አጂብ የሆነ ነገር ተፈጠረ። ኢንሻአላህ እስኪ የተፈጠረው እንደነገራችሁ ይቀጥል እስኪ ታሪክ ኢንሻአላህ ከተመቻችሁ በኮሜንት አሳውቁኝ። ኢንሻአላህ ነገ አጂብ የሆነውን ነገር እነግራችኋለሁ ማለት ነው። ወሰላሙ አለይኩም።